ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አንኳርና የተመራረጡ መረጃዎቻችንን ይዘን ቀርበናል። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ። ከፖለቲካ ትግል ወጥቶ ፋኖን የተቀላቀለው አቶ እስክንድር ነጋ በጠባቂዎቹ በጥይት መመታቱ ተሰማ። ከቀናት በፊት የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ ያለውን ድርጅት ይፋ ያደረጉት የፋኖ አባላቱ የሰጡት ሹመት አወዛጋቢና ፋኖዎችን ለሌላ ክፍፍል የዳረገ ነው ተብሏል። የመንግስትን የሰላም ጥሪ የተቀበለውን የአፋሕድ ሰብሳቢ የነበረው አቶ እስክንድር ነጋ በአዲሱ ድርጅት የተሰጠውን ስልጣን በመናቅ አልፈልግም ማለቱን ተከትሎ ነው ጸረ አንድነት ነህ በሚል በጥይት የተመታው ተብሏል። ባልደራስ የተሰኘውን ፓርቲ አቋቁሞ ሲንቀሳቀስ የነበረውና በበርካቶች ዘንድ አወዛጋቢና የአቋም ሰው ተብሎ የሚጠራው አቶ እስክንድር ነጋ ሕይወቱ ሳያልፍ እንዳልቀረ ተገልጿል። በዘመነ ካሴ የሚመራውና ራሱን አፋብን ብሎ የሚጠራው ቡድን ከሰጣቸው ሹመቶች መካከል ዝቅተኛ የሚባለው ስልጣን የተሰጠው አቶ እስክንድር ነጋ ጉዳት የደረሰበት ስልጣናቸውን አልፈልግም የሚል ምላሽ መስጠቱን ተከትሎ ነው ተብሏል። የነ ማስረሻ ሰጤንና የኮሎኔል ፈንታውን ሞሃባን መንገድ አልከተልም ብሎ ጫካ የቀረው እስክንድር ነጋ ሕክምና ካላገኘ ሊተርፍ አይችልም የተባለ ሲሆን የአሰብ ፕሬስ የውስጥ ምንጮች የፋኖ አባላቱ ይፋ ባያደርጉትም አቶ እስክንድር ነጋ ግን ሳይገደል አልቀረም ተብሏል። አቶ እስክንድር ከፍተኛ የሆነ የገንዘብ መጠን ይዞ ይንቀሳቀሳል በሚል ስሙ በቀዳሚነት ይጠራል። ከፋኖ መሪዎች ጋር አለመግባባት ውስጥ ገብቶ የቆየው እስክንድር ነጋ ሸዋ ከሚንቀሳቀሰው የመከታው ጦር ጋር ይገናኝ እንደነበርና ስልጣኑን አልቀበልም ካለ በኋላ እንደጠፋ ምንጮች ጨምሮ ገልጸዋል። አቶ እስክንድር ነጋ ከመመታቱ በፊት ከዚህ በታች ያለውን መልእክትም አስተላልፎ እንደነበር ታውቋል። ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ በቅድሚያ በአማራ ፋኖ ብሔራዊ ንቅናቄ ምስረታ የተሰማኝን ደስታ መግለጽ እወዳለሁ። የዚህ ታሪካዊ ድርጅት ምስረታ አካል በመሆኔም ትልቅ ክብር ይሰማኛል። በአዲስ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሁኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ። ይህ እንደተጠበቀ ሆኖ በተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም በዚሁ አጋጣሚ አረጋግጣለሁ። በመጨረሻም ድርጅታችን አፋብንና አዲሱ አመራር የተጣለባቸውን ታሪካዊ ኃላፊነት በስኬት እንዲወጡ ልባዊና ጓዳዊ ምኞቴን እገልጻለሁ ሲል መልእክት ማስተላለፉም ይታወቃል። በሌላ መረጃም መጠንቀቅ አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ለባለስልጣኖች የሰጡት ማስጠንቀቂያ። ጠቅላይ ሚኒስትር በጥምቀት በዓል ያሰሙት ማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወስድ ጥብቅ ክትትል አድርጉ በማለት ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል በትናንትናው ዕለት የደንቢ ኢኮሎጂ በተመረቀበት ወቅት ባደረጉት ንግግር ነው። አብይ 22 ደቂቃ ገደማ በወሰደው ንግግራቸው እውነት ለመናገር ብዙ ሰዎች ይህንን ቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተዋል። ኢትዮጵያ የቃል ኪዳን የተባረከች የተወደደች የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው ያሉት አብይ እኛንን ማስተዋል ማየት ያቃትን እንጂ ኢትዮጵያ ውስጥ የሌለው ውበት፣ ጸጋ፣ ሀብት ሲሉም የሚመሯት ሀገር አላት ያሉትን ሀብት አወድሰዋል። ይሁንና ይህንን ለማየት አይን መግለጥ እንደሚያስፈልግ አስምረውበታል። ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነ አስረድተዋል። የሎጁ መገንባትም ስፍራውን ለመጎብኘት ለሚመጡት ምቹ ማረፊያ እንደሚሆን ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ሌላኛው ያነሱት ጉዳይ ለአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡበት መልእክት ነው። አብይ አካባቢው ሕዝብ ምክር እንደማያስፈልገው ቢያመለክቱም ሁለት ጉዳዮች ላይ ግን ጥንቃቄ እንዲያደርጉ አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያዎቹን የገለጹት ጠቅላይ ሚኒስትር እርሱም ወደ አካባቢው ለጉብኝት የሚመጡትን ሰዎች የተመለከቱ ናቸው። ጎብኚዎቹ ሁለት አይነት ዓላማ አላቸው ባይ ናቸው አብይ። ቀዳሚው ዓላማ ሀገርን ማየት፣ ተፈጥሮን ማየት፣ ሀገርን ማድነቅ የሚፈልጉ ናቸው በማለት የጎብኚዎቹ ሁለተኛው ዓላማ ነው ወዳሉት ይሻገራሉ። ሁለተኛው ዓላማ ተራራዎቻችን ምን እንዳላቸው፣ ጫካዎቻችን ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ ቀድመው ለመጠበቅ ይመጣሉ ሲሉም ተናግረዋል። ሲቀጥሉ የመጣው ሁሉም ለመልካም ነገር ይመጣል ማለት አይደለም፣ የመጣው ሁሉ ለጥፋት ይመጣል ማለት አይደለም የሚሉት አብይ አህመድ ጥንቃቄ መደረግ አለበት የሚሉት ጉዳይን ያስከትላሉ። ነገር ግን
በጥፋት የሚምጣ በመልካም ሐሳብ የዚህ ህዝብ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርብ ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወስዱ እየተከታተልን በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል ሲሉ አሳስበዋል። የገበታ ለትውልድ ስራ የመጀመሪያው መዳረሻ እንደሆነ የተነገረለት ሎጅ በ36.7 ሄክታር የጥብቅ ደን የተፈጥሮ ሀብት ስጦታ ላይ የተዘረጋ መሆኑንም የጠቅላይ ሚኒስትሩ ጽሕፈት ቤት መረጃ ያመለክታል። የውጭ መረጃም በአሜሪካ የፖሊሲ ቀረጻ ላይ ከፍተኛ ተጽዕኖ ካላቸው ተቋማት አንዱ የሆነው የአሜሪካ ኢንተርፕራይዝ ኢንስቲትዩት ፕሬዝዳንት ዶናልድ ትራምፕ በኤርትራ ላይ የአገዛዝ ለውጥ እንዲያምጡ የሚጠይቅ ግልጽ የፖሊሲ ምክረ ሐሳብ ይፋ አደረገም። ዜናው አሜሪካ በአፍሪካ ቀንድ ከእስራኤል ጋር ከጀመረችው አዲስ ፖሊሲና ተግባራዊ እርምጃ አንጻር የቀረበው የፖሊሲ ሐሳብ ኢሳያስ ላይ ነገሮች እየከረሩ መሄዳቸውን የሚያሳይ እንደሆነ ተመላክተዋል። ተንታኙ ሚካኤል ሩቢን ባቀረቡት በዚህ ጽሑፍ ትራምፕ በመጀመሪያው የስልጣን ዘመናቸው አዲስ ጦርነት አልጀምርም የሚል አቋም ቢኖራቸውም አሁን ግን በአሜሪካ ተቀናቃኞች ላይ የሚወስዱት እርምጃ እየተቀየረ መሆኑ ተገልጿል። በተለይም በቬንዙዌላው መሪ ኒኮላስ ማዱሮ ላይ የተወሰደው እርምጃ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂም እንደ ማስጠንቀቂያ ሊያገለግል እንደሚገባ ተመላክቷል። ለዚህ ጥሪ እንደ ዋነኛው ምክንያት የቀረበው በኤርትራ እስር ቤት ለ13 ዓመታት የታሰረችው የአሜሪካ ዜግነት ያላት ሲሃም አሊ ጉዳይ ነው። ሲሃም በታሰረችበት ወቅት የ15 ዓመት ታዳጊ እንደነበረች ያስታወሰው ጽሑፉ አባቷ የቀድሞው የኮሚኒኬሽን ሚኒስትር አሊ አብዶ አገዛዙን ጥለው ወደ ውጭ በመሄዳቸው ምክንያት ብቻ ያለምንም ክስ መቀጣቷን ይገልጻል። ትራምፕ ታጋቾችን በማስለቀቅ ረገድ ያላቸውን ልምድ ተጠቅመው ለሲሃም ፍትህ እንዲሰጡና የኤርትራው መሪ ስልጣናቸውን በሰላም ካለቀቁ እንደ ኒኮላስ ማዱሮ ከሀገር የመባረር ዕጣ ፈንታ ሊገጥማቸው እንደሚችል ማስጠንቀቂያ እንዲሰጡ ጸሐፊው ወጥተዋል። በተያያዘም በብደታቸው የቀጠሉት አባባ ትራምፕ ግብፅን ወግነው መረጃ ማሰራጨታቸውን ቀጥሎበታል። ፕሬዝዳንት ዶናልድ ትራምፕ በአንድ ዓመት ስልጣን ዘመናቸው የውጭ ግንኙነት ፖሊሲ ያስመዘገቡትን ድል አስመልክተው ዛሬ በዋይት ሃውስ በሰጡት መግለጫ በ10 ቀናት ውስጥ ብቻ ማለቂያ የሌላቸው የጠሯቸውን 8 ጦርነቶች ማስቆማቸውን በድጋሚ ገለጹ። ፕሬዝዳንቱ በተለይም በኢትዮጵያና ግብጽ መካከል ስለነበረው ውጥረት እና ስለ ታላቁ የህዳሴ ግድብ የገንዘብ ምንጭ ያልተጠበቀና አነጋጋሪ አስተያየት ሰጥተዋል። ፕሬዝዳንቱ ባደረጉት ንግግር ዓለም ወደ አደገኛ ጦርነት እያመራች በነበረችበት ወቅት ጣልቃ በመግባት ሁኔታዎቹን ማረጋጋታቸውን ተናግረዋል። በዚህም በካምቦዲያና ታይላንድ፣ በኮሶቮና ሰርቢያ፣ በኮንጎና ሩዋንዳ እንዲሁም በፓኪስታንና ህንድ መካከል የነበሩ ግጭቶችን እንደ ምሳሌ ጠቅሰዋል። በተለይም የፓኪስታንና ህንድ በተመለከተ ሁለቱም የኒውክሌር ኃይል የታጠቁ ሀገራት ከመሆናቸው አንጻር ነገሮች ወደ ኒውክሌር ጦርነት ሊያመሩ ነበር ያሉት ትራምፕ የፓኪስታን ጠቅላይ ሚኒስትር ፕሬዝዳንት ትራምፕ የ10 ሚሊዮን ሰዎችን ህይወት ታድገዋል ሲሉም እንደነገሯቸው ገልጸዋል። ትራምፕ በዛሬው ንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ የኢትዮጵያና የግብጽ አለመግባባት ነው። ኢትዮጵያና ግብጽ በግድቡ ምክንያት ሊዋጉ ነበር፣ እኔም እንዲያቆሙ አደረኳቸው ያሉት ፕሬዝዳንቱ አሁንም ጉዳዩ መፍትሄ እንደሚሻ ጠቁመዋል። ፕሬዝዳንቱ ስለ ህዳሴው ግድብ ግንባታ የፋይናንስ ምንጭ የሰጡት አስተያየት ግን አነጋጋሪ ሆኗል። ትራምፕ ለግድቡ ማን እንደከፈለ ታውቃላችሁ? አሜሪካ ናት። በዓለም ላይ ትልቅ ግድብ ይመስለኛል በማለት ግድቡ በአሜሪካ የገንዘብ ድጋፍ እንደተገነባ ተከራክረዋል። አያይዘውም ይህንን ማን ፈቀደ? ምናልባት ዲሞክራት ፕሬዝዳንት ሊሆን ይችላል ሲሉ የቀድሞ አስተዳደሮቹን ተችተዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለዕለቱ ያዝንላችሁ አንኳርና ዋና ዋና መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ጊዜ መልካም ቀን ተመኛለሁ።